ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ በማንኛውም ስራ ላይ ብትሆኑ በጣም ወሳኝና የሚጠቅማችሁን አንድ ነገር ይዤላችሁ መጥቻለሁ ማለት ነው። አሁን የምናየውን እንደ ምሳሌ ባሳያችሁ፣ ለምሳሌ እዚህ ጋር የስም ዝርዝር አለ። እናንተ ጋር የተለያየ ዝርዝር ሊኖራችሁ ይችላል። በዚህ በኩል ደግሞ ለምሳሌ እኔ የሚበላ ከዛ እዚህ ጋር ደግሞ ታይፑን ብዬ ለማስገባት ሞክሬያለሁ። እናንተ ጋር ማንኛውም ነገር ሊሆን ይችላል እንዳልኳችሁ። ለምሳሌ አሌክስ የበላው ፍራፍሬ ነው ወይስ ደግሞ ቬጂቴብል የሚለውን ቼክ ማድረግ ከፈለኩኝ እዚች ጋር እመጣለሁ። ድሮፕ ዳውን ሊስት አለች፣ እቺ እነካለሁ። ለምሳሌ ፍሩት ከሆነ ፍሩት የሚለውን አስገባው ማለት ነው። ፍሩት ሆኖ ደግሞ ምን አይነት ፍሩት የሚለውን ከፈለኩኝ እዚች ጋር መጣና ክሊክ ሳደርገው እንደምታዩት ማንጎ፣ ኦሬንጅ፣ ፓይናፕል እያለ ይቀጥላል። እንደ ምሳሌ ነው። ለምሳሌ ኦሬንጅ ብለው እንደዚህ ይሆናል። በተመሳሳይ ግን አሌክስ የበላው ደግሞ እዚህ ጋር ፍራፍሬ መሆኑ ይቀርና እቺ ልንካትና ቬጂቴብል ይሁን። አሁን እዚህ ጋር የሚመጡ ሊስቶች እነዚህ ይቀየሩና እንዳለ የቬጂቴብል እንደምታዩት ቶማቶ እያለ ይቀጥላል ማለት ነው። ለምሳሌ እንደዚህ አድርገዋለሁ። በተመሳሳይ ሌሎቹ ጋርም እንደዚህ እየሞላችሁ መሄድ ይቻላል። እንዳልኳችሁ ለማንኛውም ስራ በጣም ጠቃሚ የሆነ እንትን ነው። እናንተ ጋር ሽያጮች ሊሆን ይችላሉ። ለምሳሌ እዚህ ጋር መኪና እና ሞተር ሳይክል ሊሆን ይችላል። እዚህ ጋር ደግሞ ታይፑን እያላችሁ የእናንተን በዚህ ምሳሌ መሰረት ትሰራላችሁ ማለት ነው። እሱ ነው የምንመለከተው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን አብረን ለመስራት እንዲመቸን ሁሉንም አጥፍቼዋለሁ። እንደምታዩት ምንም አይነት ድሮፕ ዳውን ሊስት የለንም ማለት ነው። ስለዚህ ምንድነው የምታደርጉት? መጀመሪያ እዚህ ጋር የምትሰሩበትን ነገር ታዘጋጃላችሁ። በመቀጠል ሊስት ብላችሁ የተለያየ ስም ልሰጡ ትችላላችሁ። እንዲዘረዘሩ የፈልጋችሁትን ነገር እዚህ ጋር ጽፋላችሁ ማለት ነው። ለምሳሌ እኔ ቬጂቴብል ከዛ ቶማቶ፣ በዚህ ስር እንደዚህ ዝርዝሮች አሉ ማለት ነው። ፍሩት ጋር ደግሞ ማንጎ እንደዚህ እያለ ይቀጥላል። እዚህ ጋር የምጨምረው ካለ እጨምራለሁ ማለት ነው። ለምሳሌ ፍሩት ጋር አንድ ነገር መጨመር ከፈለኩኝ እንደዚህ ባናና ብዬ ልጨምርበት እችላለሁ። በተመሳሳይ እዚህ ጋር ልንጨምር እንችላለን ማለት ነው። እነዚህን አስገባው። ከዛ ሊስታችሁን ካስገባችሁ በኋላ ወደ ቴብል መቀየር ይኖርባችኋል። ወደ ቴብል ለመቀየር ትመርጡታላችሁ እንደዚህ። ከዛ በኋላ ኮንትሮል ቲን በመንካት ቴብል ክሬት ማድረግ ይቻላል በሾርትከት። ሾርትከት ካልፈለጋችሁ ደግሞ ከላይ ኢንሰርት ይላል፣ ኢንሰርትን ትነካላችሁ። ከዛ እዚች ጋር ቴብል የምትላለች እችን ስትነኳት በቀጥታ ቴብል ይሆንላችኋል ማለት ነው። መጀመሪያ ግን ቴብላችሁ ሄደር አለው ወይ ይላችኋል። አሁን እኛ ደግሞ እንደምታዩት ቬጂቴብል ይላል። ቬጂቴብል ደግሞ ሄደር ነው። ስለዚህ ክሊክ እናደርጋለን እዚህ ላይ ኦኬ ስንለው እንደምታዩት ቴብላችን ክሬት ተደረገ። ከዛ እዚህ ጋር መታችሁ ለቴብላችሁ የተለያዩ ዲዛይኖችን መስጠት ይቻላል፣ የተመቻችሁ ማለት ነው። ለምሳሌ ይሄን አደረኩት። በተመሳሳይ ፍሩት ለሚለውም ልምረጠው። ከዛ በኋላ ኮንትሮል ቲ ልንካና ቴብል ማድረግ እችላለሁ በሾርትከትም እንዳልኳችሁ እዛ መሄድ ይቻላል። ከዛ በኋላ ከላይ ፍሩት የሚለው አሁንም ሄደራችን ስለሆነ ማይ ቴብል ሃዝ ሄደር የምትለዋን እቺን እንነካታለን። ከዛ ኦኬ እንላለን። ይሄንንም የተለያየ ፎርማት ልንሰጠው እንችላለን ማለት ነው። ለምሳሌ ይሄኛውን አደረኩት። ከዛ ይሄን ካደረጋችሁ በኋላ ለቴብሉ ስም ትሰጡታላችሁ። ለምሳሌ ይሄኛው ቬጂቴብል የሚገኝበት ነው። ስለዚህ ክሊክ አንድ ቦታ ላይ ክሊክ ማድረግ ይቻላል። በመቀጠል ቴብል ዲዛይን የሚላል ይሄን ትነካላችሁ። ከዛ እዚህ ጋር ቴብል ስሪ ብሎ ነው አሁን ይሄን እንዳለ ቴብሉን እየጠራው ያለው ማለት ነው። እኛ ግን አሁን የራሳችን ስም ልንሰጠው ፈልገናል። ስለዚህ እዚህ ጋር እንምጣና ቬጂቴብል የሚል ስም ልስጠው። ቬጂቴብል ሳልኩት ኢንተር እለዋለሁ፣ ወይም ባዶ ቦታ ላይ ክሊክ ማድረግ ይቻላል። አሁን ይሄኛው ክሊክ ሲደረግበት እንደምታዩት ቬጂቴብል ይሆናል ማለት ነው። አሁን ቴብል ማድረጋችን ጥቅሙ ምንድነው? ለምሳሌ የሚጨመሩ ነገሮች ካሉን አውቶማቲካሊ እየተጨመረ ይሄዳል። ሁለተኛ ደግሞ አንድ የምንጠቀመው ፈንክሽን አለ። ቴብል ካልሆነ በስርዓት አይሰራላችሁም ማለት ነው። በተመሳሳይ ደግሞ ፍሩት የሚገኝበት ነው። ስለዚህ ክሊክ እናድርግ አንድ ቦታ ላይ። ከዛ ቴብል ዲዛይን እዚች ጋር እንምጣና ይሄን ደግሞ ፍሩትስ ብለን እንደዚህ እንጻፍ። ከዛ ኢንተር ልበለው። አሁን ይሄ ፍሩት ነው ማለት ነው። አሁን እንደምሳሌ ላሳያችሁ የምንጠቀማት አንድ ፈንክሽን አለች ተባብለናል። እሷም ኢንዳይሬክት ፈንክሽን ትባላለች ማለት ነው። ስለዚህ እዚህ ጋር ልምጣ ለምሳሌ፣ ወይም ደግሞ ፍሩት አሁን እንዲወጣልኝ ፈልጌያለሁ። እዚህ ጋር ፍሩት ብዬ ጻፍኩኝ። ከዛ ደስ ያለኝ ቦታ ጋር ልምጣና ክሊክ ላደርግ ኢዝ ኢኳል ቱ ኢንዳይሬክት ስትሉ ይሄ ፎርሙላ ከስር ይመጣላችኋል፣ ወይም ይሄ ፈንክሽን ማለት ነው። ክሊክ እናድርግበት ፈንክሽኑ ላይ ኢንዳይሬክት። ከዛ ቴክስታችሁ የቱ ነው ሲል ቴክስታችን ፍሩት የሚባል ነው የሚፈልግልን። ፍሩት ቅንፋችንን እንዝጋ። አሁን በቀጥታ ኤክሴል ይገባዋል ማለት ነው። እኛ ፍሩት ብለን የሰጠነው ነገር ቅድም ለዚህ ስም ስለሰጠነው እነዚህን ዝርዝሮች ኢንተር ስለው ማምጣት አለበት። ኢንተር ስማቸውን ባንድ ያገኘው ማለት ነው። በተመሳሳይ ደግሞ አሁንም ክሊክ ላድርግበትና ይሄንን እንትኑ ልቀይረው። ቬጂቴብል እንዲያወጣልኝ ቬጂቴብል የሚለው ላይ ክሊክ ላድርግ። ኢንተር ብለው ደግሞ እንደምታዩቸው ቬጂቴብል ይመጣሉ። ዋና ሐሳቡ የኢንዳይሬክት ፈንክሽን ይሄ ነው ማለት ነው። ይሄን ላጥፋውና አሁን ቀጥታ እንሂድ።
ሌላው ልብ የምትሉት ምንድነው እነዚህ ሊስት ስታደርጉ በመሃል ክፍተት ማድረግ ይኖርባችኋል። አለበለዚያ ቴብሎቹ ይገናኙባችኋል ማለት ነው። ይህን ካደረግን ወደ ዋናው እንመለስ ወደዚህኛው። አሁን እዚህ ጋር ፍሩት እና ቬጂቴብል የሚሉትን ማስገባት ፈልገናል። እነሱ ትንሽ ስለሆኑ እኛም ማኑዋሊ መጻፍ እንችላለን። ስለዚህ ክሊክ እናደርግ። ከዛ እዚህ ጋር ዳታ የሚል አለ። ዳታ ላይ ክሊክ እናደርጋለን። በመቀጠል ዳታ ቱልስ የሚል አለ። ከዛችን ቀስቷን ስነኩ ብዙ ምርጫዎች አሉ። የመጀመሪያው ዳታ ቫሊዴሽን የሚለው ላይ ክሊክ ታደርጋላችሁ። ከዛ ወደዚህ ያመጣችኋል። አሁን ሊስት ልናደርግ ስለሆነ የመጣ ነው። ኤኒ ቫልዩ የሚለውን ይሄን ቀስቱን እንነካና ሊስት የሚለው ላይ እናደርገዋለን። ከዛ ሶርሳችሁ ምንድነው ሲለን ሄደን ማምጣት እንችላለን። እንዳልኳችሁ ግን ይሄ በጣም አጭር ስለሆነ መጻፍ እንችላለን እኛ። ስለዚህ ፍሩትስ የመጀመሪያው ፍሩት ነው። ቀጥለን ደግሞ ቬጂቴብል ስለሆነ ቬጂቴብልስ ብለን እንደዚህ እንጽፋለን ማለት ነው። ከሶስት በላይም ብዙ ማስገባት ይቻላል። የኛ ግን ሁለቱ ናቸው እዚህ ጋር በዋናነት የሚገቡት። ስለዚህ ኦኬ እንበል። በቀጥታ ገባ ማለት ነው። ለምሳሌ ክሊክ ባደርግ ፍሩት እና ቬጂቴብል አለ። ፍሩትን ብነካ እንደዚህ ሌሎቹ ጋር እንዲመጣላችሁ ከፈለጋችሁ ይላጥፋውና ደብል ክሊክ ማድረግ ወይም ይሄ መጎተት ይቻላል። እስከታች ባደረገው ሁሉም ላይ ይገባል ማለት ነው። አሁን ማንኛውም ቦታ ጋር ብመጣ እንደዚህ እየመረጥኩኝ ማስገባት ይችላል። አሁን ወደ እንትኑ ስንመጣ ለምሳሌ ኛው ፍሩት እናድርገውና እዚህ ጋር ደግሞ ፍሩት ሆኖ ምን አይነት ፍሩት የሚለውንም ማስገባት ፈልገናል ብለናል። ስለዚህ እዚች ላይ ክሊክ እናደርግ ወይም አጠቃላይ መምረጥም ይቻላል። ከዛ አሁንም ዳታ የሚለው ጋር እንሄዳለን። በመቀጠል እዚች ጋር አሁንም እንምጣና ዳታ ቱልስ ቀስቷን እንንካት። በመቀጠል እዚህ ጋር ዳታ ቫሊዴሽን አሁንም ወደዚህ ያመጣናል። ከዛ እዚህ ጋር ኤኒ ቫልዩ የሚለውን አሁንም ቀስቷን እንነካና ሊስት ልናረግ ስለሆነ ሊስት የሚለውን እንነካለን። ከዛ አሁን ሶርስ እየተጠየቀን ነው። ስለዚህ እዚች ላይ ክሊክ እናደርግ። በመቀጠል ኢዝ ኢኳል ቱ ኢንዳይሬክት ብላችሁ ትጽፋላችሁ። እንደምታዩት ኢንዳይሬክት ብዬ ጽፌያለሁ። ከዛ ቅንፌን ዘጋለሁ። አሁን የኛ ሴል ያለው እዚህ ጋር ነው እንደምታዩት። ይሄ ነው መነሻችን። ይሄ ደግሞ ቢ ላይ ነው ያለው። ቢ ሆኖ ሁለት ቁጥር ላይ ቢ2 ማለት ነው። ሪፈረንሱ ቢ2 ነው። ስለዚህ ቢ እና ሁለት ቁጥር ወይም ቢ2 ብላችሁ ጽፋላችሁ። ከዛ ቅንፋችሁን መዝጋት ነው። ከዛ እዚህ ጋር ትመጡና ኦኬ ትሉታላችሁ። አሁን እንደምታዩት ድሮፕ ዳውን ሊስቷ ገብታለች። ክሊክ እናደርግ። ፍሩት ስላልነው አሁን እንደምታዩት እንዳለ ፍሩቶች መጥተዋል ማለት ነው። ለምሳሌ ማንጎ ከሆነ ማንጎ እንምጣና እዚህ ጋር ደግሞ እሱ የበላው ደግሞ ወይም ደግሞ የሸጠው ሊሆን ይችላል እንዳልኳችሁ። ቬጂቴብል ከሆነ ቬጂቴብል። አሁን ድሮፕ ዳውን ሊስታችን ጋር ብንመጣ ያሉት ነገሮች እንዳለ ቬጂቴብል ሆኗል። ቶማቶ። በዚህ መንገድ መስራታችን ምንድነው ቅድም እንዳልኳችሁ እንመለስና ለምሳሌ ይህን ነገር እንጨምርበት። ፍሩት የሚለው ጋር ለምሳሌ እዚች ጋር ልምጣና እንደምታዩት አሁን ሌመን ብዬ አስገብቻለሁ። ከዛ ቼክ እናድርገው። ድሮፕ ዳውን ሊስታችን ጋር እንሂድና እችኛዋን ወደ እንትን ልቀይራት፣ ወደ ፍሩት እንምጣ። ክሊክ ሌመን እንደምታዩት አውቶማቲካሊ ገብቷል ማለት ነው። ስለዚህ አሁን ይሄኛውን ስላገናኘ ነው እዛ የምትጨምሩት ነገር በአጠቃላይ ይጨመራል። ምን መለስና ደግሞ ቬጂቴብላችን ላይም የተወሰነ ነገር እንጨምር። ለምሳሌ ኦኒየንን እንደዚህ ያስገባሁኝ፣ ሌላም ካለ እንጨምራለሁ። ከዛ እዚህ ጋር ልምጣ። አሁን ይሄኛውን ቬጂቴብል አድርገው። ከዛ እዚህ ጋር ልምጣ። ኦኒየን እዚህ ጋር እንደምትመለከቱት ገብቷል። ክሊክ እያደረኩ አስገባለሁ። እንዳልኳቸው እነዚህ የሽያጭ የተለያዩ ነገሮች ከሆኗችሁ ደግሞ በአጋጣሚ በዛው ሊሆን ይችላል ማትሸጧቸው የእናንተ ያልሆኑ ሊሆን ይችላሉ። ማስወጣት የምትፈልጉት ካለም ዲሌት ማድረግ ይቻላል። ለምሳሌ አፕልን ዲሌት ላድርገው፣ ፓይናፕልንም ዲሌት ላድርገው። አሁን ያሉት 1 2 3 4 ናቸው። ወደዚህ እንመለስ። ከዛ ፍሩታችን ጋር እንምጣ። ክሊክ እናደርግ። እንደምታዩት ያሉት 4ቱ ናቸው ማለት ነው። ሌሎቹ እንደምታዩቸው ባዶ ባዶ ሆነዋል። ስፔሷንም እዚች ጋር ያለችዋን ደግሞ ብታጠፏት እንትኑ ይጠፋላችኋል ማለት ነው። ለምሳሌ ራይት ክሊክ ልንካና ዲሌት ላድርገው። ሮ ነው ዲሌት ማድረግ የፈለግኩት። ስለዚህ ቴብል ሮ የሚለውን ልንካው። እንደዚህ ስብስብ ብለዋል። እንመለስና እዚች ጋር አሁን ቼክ ብናደርግ እንደዚህ ይሆኑላችኋል ማለት ነው። ስለዚህ በዚህ መንገድ በጣም በቀላሉ መጠቀም ትችላላችሁ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ የቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ። እነሱንም እንድታዩ ጋብዝኳችሁ። አመሰግናለሁ በጣም